በርካታ ታዳጊዎች ተስፋ አስቆራጭ ከሆነ የልጅነት ህይወት የመማር የመለወጥ ዓላማን ከሚያሰናክሉ ዘርፈ ብዙ ችግሮች ውስጥ ትውልድን በመታደግ የሀገር ባለውለታ የሆነው ሀገር በቀል ለወገን ድራሽ እንባ አባሽ በመሆን በገንዘብ የማይተመን ትልቅ ስራ እየሰራ የሚገኘው አድህኖ የተቀናጀ የገጠር ልማት ማህበር ነው። ማህበሩ በኒውዮርክ ከተማ ከሚገኘው የመድኃኔዓለም ቤተክርስቲያን የቅድሚያ ለወገን በሚል ማህበር ተደራጅተው ያሉ በጎ አድራጊዎችን በማስተባበር በሰሜን ሸዋ ዞን ለተመረጡ ተረጂዎች ልዩ ልዩ ድጋፎችን ያደርጋል። ሸዋሮቢት ከተማ ድጋፍ ከሚሰጥባቸው አካባቢዎች ውስጥ አንዱ ሲሆን በከተማው ከሚገኙ ትምህርት ቤቶች ለተወጣጡ 50 በኢኮኖሚያዊ ችግር ምክንያት ትምህርታቸውን ለማቋረጥ የተገደዱ ሴት ተማሪዎችን ልዩ ልዩ የድጋፍ መርሃ ግብር ላለፉት 4 ዓመታት ሲያከናውን መቆየቱን አቶ ኢሳያስ ፍቅሬ የፕሮጀክቱ አስተባባሪ ይናገራሉ። አድህኖ የተቀናጀ የገጠር ልማት ማህበር የፕሮጀክት አስተባባሪ ነኝ። የኒውዮርክ መድኃኔዓለም ምዕመናን በቅድሚያ ለወገን ማህበር አማካኝነት ያለፉትን 4 ዓመታት በርካታ ድጋፎችን ሲያደርግልን ቆይቷል። ከዛም መካከል አንዱ በሸዋሮቢት ከተማ በኢኮኖሚ ዝቅተኛ ለሆኑ ቤተሰቦች የሚደረግ የድጋፍ ነው። 50 ተማሪዎች ናቸው። ያለፉትን 4 ዓመታት በርካታ ድጋፎችን ሲደረግ ቆይቷል። እዛ አካባቢ ያሉ ህብረተሰብ ክፍሎች በጣም ችግረኛ ከሆኑት በተለይም ደግሞ ትምህርታቸውን እያቋረጡ በስደት በእግር ባህርም ጭምር ወደ አረብ ሀገራት እየሄዱ ብዙ አደጋ ሲደርስባቸው ቆይቷል። ያንን ለማስቀረትና ለመቀነስ እንዲያስችል ነው እዛ ይሄ ፕሮጀክት የተተገበረው። በ4 ዓመት ውስጥ በሸዋሮቢት ከተማ ከ50 ሴቶቹ መካከል 9 ዩኒቨርሲቲ መግባት ችለዋል። 13 እንደዚሁ ኮሌጅ አሉ። የቀሩት ደግሞ 28ቱ ሃይስኩል የሚማሩ ሴቶች ናቸው። ድጋፉ ለተማሪዎቹ የሚያስፈልጋቸውን የመማሪያ ቁሳቁስን ማሟላትን ጨምሮ የንጽህና መጠበቂያ፣ የቤት ኪራይና የገንዘብ ድጋፍን ያካተተ መሆኑ ተገልጿል። በዚህም ሴቶቹ ይሄኔ ምናልባት ይሄ ድጋፍ ባያገኙ ኖሮ ትምህርታቸውን የማይቀጥሉ የሚያቋርጡ የነበሩ ናቸው። አሁን በውጤታማ ሆነው ነው እየተማሩ ያሉትና ይሄ የቅድሚያ ለወገን ማህበር ትልቅ አስተዋጽኦ ነው። እንደ ሀገር ቀላል የሚባል አስተዋጽኦ አይደለምና በትምህርት ጥራት ላይ የሚያመጣው ተጽዕኖ ከፍተኛ። አስተባባሪው ድጋፉን ሲያደርጉ ለቆዩት በኒውዮርክ ከተማ የመድኃኔዓለም ቤተክርስቲያን የቅድሚያ ለወገን ማህበር እንዲሁም ለሰሜን ሸዋ ሀገረ ስብከት ብሎም ላስተባበሩ አካላት በሙሉ ከፍ ያለ ምስጋና ቀርቧል። በዚህ አጋጣሚ ይህንን ድጋፍ ያደረጉ ምዕመናንን ያስተባበሩትን በሙሉ እጅግ አድርጌ ማመስገን እፈልጋለሁ። ፕሮጀክቱ የቆይታ ጊዜውን ያጠናቀቀ ሲሆን በሌሎች አካባቢዎች መሰል ችግር ያለባቸው ተማሪዎች በመኖራቸው ድጋፉ በቀጣይ ተጠናክሮ እንዲቀጥል ጥሪ ቀርቧል። በተጨማሪም ይህ ድጋፍ እንግዲህ 4ኛ ዓመት ላይ ነው የሚገኘው። ተማሪዎቹም የትምህርት መምሪያም ሸዋሮቢት የሚገኙ የትምህርት ዳይሬክተሮች የትምህርት ቤቶች ዳይሬክተሮችም ጭምር አደራቸውን መልእክትም አስተላልፈዋል። በዚህ የሚቆም እንዳይሆን እንዲቀጥል ከዚህ የተሻለ ከተቻለ ከዚህ የበለጠ ቁጥር ድጋፉ እንዲጨምርና እንዲደረግ ያለው አስተዋጽኦ ከፍተኛ ስለሆነ የኒውዮርክ መድኃኔዓለም ምዕመናንም ይሄንን አውቀው ድጋፋቸውን ምስጋናም አቅርበዋል። ከእንደገና ጥያቄያቸውም በቀጣይም ተጠናክሮ እንዲቀጥል ጥያቄ ጠይቀውናልና እኛም ይህ ድጋፍ ቢቀጥል ለሀገር ለወገን የሚጠቅም መማር እያለባቸው ሳይማሩ የሚቀሩ ተማሪዎችን ወደ ትምህርት ገበታቸው እንዲመልስ እንዳያቋርጡ ውጤታማም እንዲሆኑ የሚያስችል ድጋፍ ስለሆነ የቅድሚያ ለወገን ማህበር አባላትም የኒውዮርክ መድኃኔዓለም ምዕመናንም አስባችሁበት ድጋፉ እንድትቀጥሉ እኛም በዚህ አጋጣሚ እንጠይቃለን። አመሰግናለሁ። ድጋፉ ከሚደረግላቸው አጠቃላይ ተማሪዎች ውስጥ 35ቱ የሸዋሮቢት አጠቃላይ 2ኛ ደረጃ ትምህርት ቤት ሴት ተማሪዎች ናቸው። የትምህርት ቤቱ ርዕሰ መምህር ታዲዮስ ወርቆ ድጋፉ እርስ በርስ የመረዳዳት ባህል እንዲዳብር ጉልህ አስተዋጽኦ አድርጓል በማለት ለሌሎችም መማሪያ ይሆናል ሲል ገልጿል። በዚህ የትምህርት ተቋም ውስጥ ባለፉት 4 ዓመታት በአድህኖ ፕሮጀክት አማካኝነት የቅድሚያ ለወገን ማህበር በትምህርት ቤታችን ለተቸገሩ ሴት ተማሪዎች ለ35 ሴት ተማሪዎች በርካታ ድጋፍ ሲደረግልን ቆይቷል። ከነዚህም ድጋፎች በዋናነት የምንጠቅሳቸው ሴት ተማሪዎች በኢኮኖሚ ችግር ምክንያት ከትምህርታቸው እንዳያቋርጡ ከፍተኛ ጥረት ሲደረግ ቆይቷል። 35ቱም ሴት ተማሪዎች እስከ ዩኒቨርሲቲ ድረስ ዩኒቨርሲቲ የገቡ አሉ፣
በኮሌጅ ደረጃ ያሉ አሉ። እንዲሁም በመንግስት የሙያና ቴክኒክ ትምህርት እየተማሩ ያሉ ተማሪዎች አሉና እነዚህ ሁሉ ተማሪዎች በዚህ ፕሮግራም በዚህ ፕሮጀክት ድጋፍ ሲደረግላቸው የቆዩ ተማሪዎች ናቸው። ይሄ ድጋፍ እነሱም ብቻ ሳይሆን ሌሎች ሴት ተማሪዎችንም ያበረታታበት እነዛ ተማሪዎች ጓደኞቻቸው አብረው ከጓደኞቻቸው ጋር እኩል እንዲሆኑ ያደረገ ፕሮግራም ነው። ከዛ በዘለለ ደግሞ ሌሎች ተማሪዎችም ለካ እንደዚህ አይነት ወገን አለ የሚልና እርስ በርስ የመረዳዳትንም ባህል ያመጣንበት የበጎ አድራጎት ክበባችንም ከፍተኛ እንቅስቃሴ ያደረገበት ፕሮጀክት ነው፣ እንደ ፕሮጀክት ማለት ነው። ይህ ፕሮጀክት ሲመጣ አካባቢው ትልቅ አደጋ ውስጥ ትልቅ ቀውስ ውስጥ ነበረ። በርካታ ቀውስ ላይ ነበር ነው። ያንን ቀውስ ተከትሎ የኢኮኖሚ ችግር ያለባቸው ተማሪዎች ትምህርት መቀጠል የማይችሉበት ሁኔታ በጣም ብዙ ሁኔታዎች ነበሩና እነዚህ ልጆች ለቁም ነገር በማብቃት ሁለተኛ ተማሪዎቹ ትምህርታቸውን 12ኛ ክፍል ከጨረሱ በኋላ አልተዋቸውም። ይሄ ፕሮጀክት እስከ መጨረሻው ድረስ ይዞ እዛ አሉበት ተቋም ላይ እየተደገፉ ያሉበት ሁኔታ ነው ያለውና ይሄ በጣም የሚገርም አስተሳሰብ የሚገርም እሳቤ ነው። እኛ እንደ ትምህርት ተቋም እንደዚህ አይነት እሳቤ ማግኝተንም አናውቅም እስካሁን በእውነቱ ከሆነ ማለት ነው። ተማሪዎች 12ኛ ክፍል ጨርሰው ለራሱ ውጤት ያልመጣላቸው ተማሪዎች በግል ኮሌጅ እንዲማሩ ድጋፍ ማድረግ ይሄ ሁሉ የተደረገው በዚህ ፕሮጀክት አማካኝነት ነውና ሰው ስሪቱ በደንብ የተስተካከለ እንዲሆን ለማድረግ መተጋገዝ መደጋገፍ ያስፈልጋል። ያ ደግሞ መተጋገዝና መደጋገፍ ከናንተ በጣም አይተናል። በጣም ነው የምናመሰግናችሁ። እንደ ትምህርት ተቋም ብዙ ነገሮችን ተምረንባችኋል። ከናንተ ለሰን ወስደናል። ከናንተ የወሰድነው ለሰን አለ፣ የራሳችን ለሰን ወስደናል። ያን ለሰን በመውሰድም የትምህርት ቤቱ አጠቃላይ ማህበረሰብ ደግሞ ሌሎች ይሄ ፕሮጀክት አድሬስ ያላደረጋቸውን ተማሪዎች ደግሞ እኛ እንደ ትምህርት ቤት አድሬስ ለማድረግ በተለይ ደግሞ በወንድ ተማሪዎች አካባቢ ያለውን የኢኮኖሚ ችግርም አብረን አድሬስ እያደረግን ተማሪዎች እንዲማሩ እያደረግን ነው። ይሄን ለሰን በጣም በትልቁ የወሰድነው ደግሞ ከናንተ ነውና ቅድሚያ ለወገን ማህበር በጣም ነው የምናመሰግናችሁ፣ በጣም ነው የምናከብራችሁ። በትምህርት ቤታችን የማይረሱ ተማሪዎቻችን ጋር አብራችሁ ከኛ ጋር በዛ ባስቸጋሪ ወቅት ከኛ ጋር ተቆራኝታችሁ በመስራታችሁ እኛ በጣም ደስተኞች ነን። ተማሪዎቻችንም በዛው ልክ ደስተኞች ናቸው። በተማሪዎቻችን ስር ደግሞ ያሉ ወላጆች አሉ፣ ወላጆቻቸውም ደስተኞች ናቸው። እነዚህ 35 ሴት ተማሪዎች እንግዲህ ከ2015 ጀምሮ ነው ፕሮግራሙ በእኛ አቆጣጠር በኢትዮጵያ አቆጣጠር ከዛ ዓመተ ምህረት ጀምሮ ነው ይሄ አካባቢ በጣም አስቸጋሪ ወቅት ተብሎ በሚጠራው 2015 እና 2016 ላይ ከኛ ጎን በመሆናቸው እነዚህ ተማሪዎች ሳያቋርጡ ትምህርታቸውን እንዲቀጥሉ የተደረገበት ሁኔታ በጣም ለኛ ትልቅ የሆነ ክብር አለን ለእናንተኛ። በኢኮኖሚ ችግር ምክንያት ከትምህርታቸው እንዳይስተጓጎሉና ነጋቸው እንዳይጨልም ማህበሩ ላደረገላችሁ ትልቅ ድጋፍና አስተዋጽኦ ምስጋና አቅርበዋል። በትምህርት ቤቱ ስምም በተማሪዎቹ ስምም በጣም እናመሰግናለን። በቀጣይም እንደዚሁ ይሄ ሰፊ ተማሪ ያለበት አካባቢ ነው የኛ ትምህርት ቤት። በርካታ ተማሪዎችን እናስተናግዳለን። የተለያየ ዳይቨርስ የሆነ ማህበረሰብ ነው ያለው። ፖለቲካሊ በጣም ዳይቨርስ ነው ይሄ አካባቢው። በኢትኒክስ ደግሞ በኢትኒክስ ግሩፕም በጣም ብዙ ግሩፕ ያለበት ሸዋሮቢት ብዙ ብሔር ብሔረሰቦች አብረው የሚኖሩበት አካባቢ ነው። በሪሊጂንም ሃይማኖታዊም እንቅስቃሴው ላይም ብዙ አይነት ዳይቨርስ የሆነ ሪሊጂን ያለበት ቦታ ስለሆነ ይሄን ትንሿን ኢትዮጵያ የምናገኝበት ቦታ ሸዋሮቢት ነው። ያ ደግሞ የሁሉም የማህበረሰብ ልጆች ደግሞ የሚመጡት ሸዋሮቢት ሁለተኛ ደረጃ ትምህርት ቤት ላይ ነውና እዛ ትምህርት ቤት ላይ ስላገዛችሁን እናመሰግናችኋለን። በቀጣይም ከኛ ጋር እንድትሆኑ ከልብ በአክብሮት ጠይቃለሁኝ። ቅድም እንዳልኩት ብዙ ነገር ተደርጎልናል። ለዛ ለተደረገልን ነገር ደግሞ የትምህርት ተቋሙ ለዚህ ለቅድሚያ ለወገን ማህበር እንደው ብዙ ነገር መስጠት ባይችልም እንደ ትምህርት ተቋም በአድህኖ በኩል የምስክር ወረቀት ልከናል። ይህንን የምስክር ወረቀት በአክብሮት እንድትቀበሉን ከልብ እንጠይቃለን የሚል መልእክት አለኝ። በመጨረሻም ማለት ነው እናመሰግናለን። ቀሪዎቹ 15 ሴት ተማሪዎች በሸዋሮቢት ከተማ የደጃች ተሰማ እርገጤ ተማሪዎች ሲሆኑ ለመማሪያ የሚያስፈልጉ ነገሮችን ለማሟላት የሚያስችል አቅም በማጣት ምክንያት ትምህርታቸውን ላለማቋረጥ ሲሉ በየሰው ቤት በሰራተኝነት በመቀጠር እንዲሁም ሌሎች አደገኛ የሆኑ አማራጮችን እየወሰዱ አደጋ ላይ ለነበሩ ሴት ታዳጊ ተማሪዎች በመድረስ ትልቅ ስራ ሰርቷል ትላለች የትምህርት ቤቱ ርዕሰ መምህርት ሉባባ በጋዝ። ይህ
አድኖ ወይም ቅድሚያ ለወገን የሚለው ድርጅት ከ2015 ጀምሮ በትምህርት ቤታችን በመገኘት 15 ተማሪዎችን ከፍተኛ ኢኮኖሚ ችግር ያለባቸው መማር የማይችሉ መቋቋም የማይችሉና በተለያየ በሰው ቤትም በቀን ስራ በተለያዩ ስራዎች እየደከሙ ያሉ ተማሪዎችን በማሰባሰብ ትምህርታቸውን እንዲያቋርጡ የተለያዩ ድጋፎችን አድርጎልናል። አንድ ኤግዛምፕል ብናነሳ የንጽህና መጠበቂያ፣ ደብተር፣ ስራስ፣ ማጣቀሻ መጽሐፍ፣ የቤት ኪራይ ልጆቹ በሚችሉ ይደረግልን ባሉት መሰረት ያለው ነገር የተደረገላቸው ስለቆየ አሁን በትምህርታቸው ወደ ዩኒቨርሲቲ ለመግባት አቅም ያላቸው ልጆች እዛ ውስጥ አሉ። ስለዚህ ድርጅት ዛሬ ብቻ በተከታታይ 4 አመት የቆየውን ቆይታ በቀጣይም ሌሎች ተማሪዎች ስላሉ እዛ ውስጥ ከኋላ እነዛንም 12ም የሚጨርሱትን እንደገና ደግሞ ሌሎችንም ተማሪዎች አቅፎ ቢያገዛን ጥሩ ነው። ቅድሚያ ለወገን ለሀገር የሚለው ባያቋርጥና ቢቀጥል ልጆቹ መድረስ የሚገባቸው ቦታ ላይ እየደረሱ ስለሆነ እኔ ይህን ድርጅት ከልቤ ነው ማመሰግነው። አመሰግናለሁ። የድጋፉ ተጠቃሚዎች ከሆኑ ውስጥ አስተያየታቸውን የሰጡት ተማሪዎች አድህኖ የተቀናጀ የገጠር ልማት ማህበር የሚያስፈልገንን ሁሉ ያሟላ ከጎናችን በመሆን ዛሬ ለደረስንበት ደረጃ ትልቁን ድርሻ ይወስዳል፣ ለዚህም ምስጋና እናቀርባለን ብለዋል። ስሜና ታጠገኝ ይባላል። መማራው በሁለተኛ ደረጃ በሸዋሮቢት ከተማ ባለው ትምህርት ቤት ሲሆን ክፍሌ 11ኛ ክፍል ነው እና ይሄ የተደረገልን ድጋፍ በጣም ጠቃሚ ነው። ከቁሳቁስ ጀምሮ እስከ ገንዘብ እርዳታ ያለው ሲሆን ቁሳቁሱ ለብዙ ነገር የምንጠቀምበት ነው። ለምሳሌ ደብተሩንም የምንጽፍበት ነው። እስክሪብቶም ቢሆን የሴቶቹንም የንጽህና መጠበቂያውን ደግሞ አስፈላጊ ነው ለኛ። በተለይ ለምሳሌ ሳሙናውንም ቢሆን ሁሉንም አንዱን ገዝተን አንዱን የምናሟለው ስላልሆነ የገንዘቡም ደግሞ በጣም ይረዳናል ማለት ነው። ቁሳቁሱ እንኳን ቢያልቅ በቁሳቁሱ ምትክ ስለምንገዛበት በጣም ለኛ የጠቀመን ነውና በጣም እናመሰግናለን ለምስረዱ ሰዎች እና ቀጣይነት እንዲኖረው እንላለን። ተማሪ ሰብለ መኮንን እባላለሁ። የ10ኛ ዲ ክፍል ተማሪ ነኝ። እንዲሁም ደግሞ የውጤት ሰሪ ተማሪ ነኝ። ጎበዝ ከሚባሉት ውስጥ አንዷ ሲሆን በሸዋሮቢት ሁለተኛ ደረጃ ትምህርት ቤት ውስጥ የመማር ሲሆን በዚህ ድርጅት ውስጥ እየተደገፍኩና እንዲሁም ደግሞ ካሉብኝ ችግሮች የተላቀቅኩኝ ጥሩ ለውጦች እያመጣሁ እገኛለሁ። ስለዚህ ይህ ድርጅት እንዲቀጥልና እንዲሁም ደግሞ እንደኔ የተቸገሩ ተማሪዎች እንዲለወጡና እንዲስተካከሉ ስል ቀጣይነቱ እንዲቀጥል እጠይቃለሁኝ። እንዲሁም ደግሞ እስካሁን ስታደርጉልን ለነበረው ለገንዘብ ለቁሳቁስ ድጋፍ በሙሉ ቅድሚያ ለወገን ድርጅት እጅግ አድርጌ አመሰግናለሁ። ስሜ አንድነት ኃይለ ኢየሱስ ይባላል። 11ኛ ክፍል ተማሪ ነኝ። የመጣሁት ከደጃዝማች ተሰማ እርገጤ ሁለተኛ ደረጃ ትምህርት ቤት ሲሆን ይህ ድርጅት በጣም ብዙ ነገሮችን ለሴቶች እያደረገልን ያለው ከቁሳቁስ ጀምሮ በገንዘብ ድጋፍ ጀምሮ ከገንዘብ ድጋፍ ድረስ እና ለተማሪዎች በተለይ ለሴት ተማሪዎች በጣም ይህ ድርጅት ጠቃሚ እያገዘን ያለው በቃ ስኬታማ የመማር ፍላጎታችን እንዲጨምር ነው እያደረገልን ያለው። ለምሳሌ ቤተሰብ በፊት የነበረኝ አሁን የሆነ ነገር ሲቸግር በቤተሰብ ክንሩ ታውቃለና ለመጠየቅ ይከብዳል እና አሁን ይህን ነገር ተላቀናል። በቃ በጥቅሉ በቃ በኮንፊደንስ እንድማር ነው እያደረገልኝ ያለው። አንደኛ በቃ የሚያስፈልጉን የትምህርት ማጣቀሻ መጽሐፍ ገንዘቡ አለን፣ እንገዛለን፣ የፈለግነውን እንጠቀማለን። የሚያስፈልገውን ነገሮች ብቻ እያሟላንበት ነው፣ ውጤታማ እየሆንበት ነው። ሲቀጥል ሳሙና ኑሮ ተወዶብናልና ይህንን ነገር ራሱ በቃ በጣም ሳሙና፣ ቅባት በቃ ማለት ለተማሪ የሚያስፈልገው ነገር ነው እየተደረገልን ያለው እና ቅድሚያ ለወገን የሚባለውን ድርጅት በጣም እግዚአብሔር በእውነት እናመሰግናለን ከሚባለው በላይ ማለት ነው። ያደረገልን ያለው ነገር ቀላል ነገር አይደለም። በቃ በተለይ ለኛ በቃ በጣም የመማር ፍላጎታችን ምን የሆነ የሚቀንስበት ምናምን ነገር ነበር፣ ግን አሁን የባሰ እንድንቀጥል የሆነ ስሜት ውስጥ ነው እንደውም የከተተን ለኛ እያደረገልን ያለው ነገር እና በእውነት ቅድሚያ ለወገን የሚባለው ድርጅት የምታግዙን በእውነት በውጭም ያላችሁት እግዚአብሔር ይስጥልን፣ በጣም የምናመሰግነው እና ይህ ድርጅት ቀጣይነቱ 4 አመት ነበር። እኔ አሁን እየተረዳ ያለው 3ኛ አመቴ ላይ ነኝ፣ ግን ይቋረጣል። ለ4 አመት ቃል ገብቶልናል። መጀመሪያም ተነግሮን ነበር ተብሎ ነበር። አሁን ደግሞ ቀጣይነቱን ይዞ መምጣቱ በጣም አሪፍ ነው። ምክንያቱም ከታች ከኛ በታች ለሚመጡት ተማሪዎች በዚሁ ከቀጠለ በቃ የመማር ፍላጎታቸው እንዲጨምር ነው እያደረገ ያለውና እነሱ ቢረዱልን እህቶቻችን የሚመጡት
እና በጣም አሪፍ ነው የምለው። በጣም ከልብ እናመሰግናለን። ስሜ ሜላት ታምሩ ይባላል። የመጣሁት ከብስራት ኮሌጅ ነው። አሁን የመጀመሪያ ዓመት የብስራት ኮሌጅ ተማሪ ነኝ። እዚህ የደረስኩትኝ በቅድሚያ ለወገን ማህበር ነው። በጣም ነው የምናመሰግነው። እዚህ ደረጃ ላይ የደረስነው በዚህ ድርጅት ምክንያት ነውና በጣም ነው የምናመሰግነው። ከቅድሚያ ለወገን ማህበር ለ4 ዓመታት እኛን ያለ መታከት ሲረዳን ከነበረ ድርጅት ነውና ይህንን ድርጅት ደግሞ ለታናናሾቻችንም እኛ አሁን ባለንበትም ሌቭል በጣም ብዙ ነገር ጠቅሞናል። ቤተሰብ እንጠይቅ የነበረውንም ነገር ከንጽህና መጠበቂያ ከመማሪያ ቁሳቁስ ጀምሮ በብዙ ነገር አግዞናል። በጣም እናመሰግናለን። ከሳሙና ቅባት፣ ሞዴስ በቃ ሁሉን ነገሮች ከዚህም ሁሉ አልፎ ደግሞ እስከ ገንዘብ እርዳታ ድረስ ደርሶ ነበርና በጣም ነው የምናመሰግነው። አሁን ላይ ይቀጥል ብለን እናስባለን። ማለት እስከዚህ ድረስ ያደረሰን ለ4 ዓመት እሱ ነበርና ከዚህ በላይ ያለውንም እኛ አትችሉም ተብለን እዚህ ድረስ ደርሰን ነበረ። የወደፊቱን ደግሞ እንችላለን ብለን እንድናሳያቸው እስከ ፍጻሜው ድረስ አብሮ እንዲቀጥል እጠይቃለሁ። ከታናናሾቻችን ከኛ በታች ያሉትን እንደሚያግዝ እኛ ኦልሬዲ ቢበቃን ከታች ያሉትንም ቢያግዝልን የነሱ ደስታ ለኛ ደስታ ነው። እነሱ ሲያዝኑ አካል ጉዳተኞች በጣም የሚቸገሩ ያለው ቤተሰቦች አሉና እነሱን እንኳን ቢያግዝ ለኛም ደስታ ነውና ይሄ ድርጅት አገልግሎቱ ከፍ እንዲል ፈልጋለሁ። በጣም ትልቅ ክብርና ምስጋና አለኝ። አመሰግናለሁ በጣም። ስሜ ሂንዲያ መሐመድ ይባላል። የይፋት ፖሊቴክኒክ ኮሌጅ ተማሪ ነኝ። የዚህ ድርጅት ተጠቃሚ ከሆንኩኝ 4 ዓመታት ሆኖታል። 2015 ጀምሮ ነው እየተረዳሁ የነበረው እና በጣም አሪፍ ነው። በጣም ከምነግራችሁ በላይ ነው። ምክንያቱም ከ2015 ጀምሮ እስካሁን ድረስ ቀጣይነት ነበረው። ምንም ነገር ጎሎን አያውቅም። ከንጽህና መጠበቂያ፣ ከደብተር፣ ከእስክሪብቶ ኢቭን ከኔም አልፎ ለእህት ለወንድሞቼ እየጠቀመ ነበር። እስክሪብቶ፣ ደብተር፣ አንሶላ፣ የተለያዩ ነገሮች እንዲሁም የቤት ኪራይ የሚሆኑትን ወጪዎች ሲሸፍንልን ነበረ። እስካሁን እኛ 12ን ካቆምን በኋላ አይቀጥልም ብለን በጣም ተጨንቀን ነበረ። አሁን በግል እየተማረን አብሮን ያለው ድርጅቱና በጣም ደስ ነው የሚለው እንደ ልጆች እንደ ወላጅ እንዲሁም እየደወለ እየጠየቀ ምን ላይ ደረጃ እንደደረስን ምን እያደረግን እንደሆነ ተስፋ እንዳንቆርጥ ሁሉ እየደወሉ ያበረታቱናል። በጣም ነው የምናመሰግነው የዚህ ቅድሚያ ለወገን ድርጅት አባላትም ሆኑ ተሳታፊዎች እና መምህራኖቼ እዚህ እንድሳተፍ ላደረጉኝ በሙሉ እንደቀላቀላችሁ ስላደረጋችሁ የእናንተ አባል በመሆን ራሱ በጣም ደስ ይለኛል። ምክንያቱም ለሴት እህቶቻችን በጣም አሪፍ ነገር ነው። ለሴቶች ብዙ ነገር ያሰናክለናል። ሞዴስ አሁን በአሁኑ ሰዓት 200 ብር ነው ገዝቶ ለመጠቀም በጣም ነው የሚያዳክተን። ለቤተሰብም ግዙልን ለማስለ ራሱ በዚህ እድሜ ላይ ሆነን እንጨነቃለንና ያንን ሳንጨነቅ እስካሁን ድረስ 1 ዓመት ሙሉ በነፃነት እየተጠቀምን ያለነውና በጣም ነው ደስ ያለኝ። አመሰግናለሁ። ድጋፉ እንዲቀጥል ስል በአክብሮት ጠይቃለሁ። ተማሪዎቹ አክለውም ህልማችንን ለማሳካት በማህበሩ ድጋፍ የተጀመረው የህይወት ጉዞ በአጭር እንዳይቀርና ወደ ቀደመ ሁኔታችን እንዳንመለስ ድጋፉ አሁንም ተጠናክሮ እንዲቀጥልልን በማለት በአጽንኦት ጠይቀዋል።